አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ ከኔ ሁሉ ሰላም ነው። ዛሬ አንድ ቪዲዮ ልሰራ አስቤያለሁ ማለት ነው። ተኝቼ ነው ሀሳቡ ይመጣል በነገራችን ላይ እና እስኪ ዛሬ ማለት ነው ጓደኞቼ ጋር ደውለን አንዳንድ ነገሮችን እንሰማለን ማለት ነው። እሺ ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ማድረጋቸውን እንዳትረሱ ማለት ነው። ምን መሰላችሁ ሀሳቤ በትናንትና ሮሲ ላይቭ ላይ አይታችኋል። አንድ የአፋር ጀግና ሁለት ሚስቶችን አግብቶ አስተምሮ አስመርቋል። እንግዲህ ማሻአላ ተባረከላ በጣም ነው ደስ የሚለው ማለት ነው። እንዲህ አይነት ጀግኖች ወንዶች ያው የወንዶች ምሳሌዎች ተምሳሌቶች ይሆናሉ ብዬ አስባለሁ በእኔ ማለት ነው። ምክንያቱም አሁን ላይ አንድ እንኳን ሁለት ሚስትና ሶስት አራት ይቅርና አንድ ሚስት አግብቶ ማስተዳደር በጣም የቸገራቸው ወንዶች ብዙ ናቸውና አሁን ላይ ያው ይሄ ደግሞ በጣም ነው በጣም ተማግባቱ ባሻገር አስተምሮ ማስመረቁ በጣም ገራሚ ማሻአላ በጣም ደስ ይላል ማለት ነው። እና ዛሬ በዚሁ ሁለት ሚስት ወንዶች እስከ አራት ያው ተፈቅዶላቸዋል፣ አላህ ሱብሃነሁ ወተዓላ ተፈቅዶላቸዋል። እስኪ ጓደኞችን ዛሬ የእነሱን ምንድን ነው የሚለውን አብረን እንሰማለን። እኔ ደውልና አንዳንድ ጥያቄዎችን ጠይቃቸዋለሁኝ እናንተ ትሰማላችሁ ማለት ነው። ማን ነው ትክክለኛ ማለቴ ማን ነው የሚፈቅደው ወይስ የማይፈቅደው? ብቻ ግን በደንብ አዳምጡኝ። እኔ ጠይቃቸዋለሁ። ስልክ ግን ያንሱ። ስልክ ታላነሱ እንደ ኪሳራ ነው። እሺ ተመጀመሪያ ጀመራል አንዷ ማለት ነው። ጓደኞችን ብቻ አይደሉም አብዛኛው ዘመዶች ናቸው። ደውልላት ማለት ነው። ስልኩ እየጠራ ነው እንግዲህ እስኪ አታነሳም ወይ ጉድ ከሰርኩኝ። ወይ ጉድ አታነሳም ጋይዝ ኪሳራ። ወይ ፈጠረሽ አታነሳም ይሻላል። አታነሳም ቀጣይ ጋር አንዷ ጋር እንደውል አታነሳም ዘጋውባት። ቀጣይ አንዷ ጋር እንደውል እሷ አላነሳች። ወይ ጉድ። በነገራችን ላይ አንዳቸውን በቃ ጥሩ ሀሳብ የኔን ሀሳብ ተስማሙና አመለካከታቸው ጥሩ ከሆነ ምናምን ሸልማቸዋለሁ። የ50 ብር ካርድ የ50 ብር ካርድ ሸልማቸዋለሁ። እሺ አሁን ደግሞ አንዷ ጋር እንደውል። ወይ ጉድ ጨርሰው አናነሳም እንደውሉኝ። እሺ ዘመዶች ናቸው። ያክስቴ ልጅ ናትች። ወይ ባነሳችሁ እሱም እንደሁሉ ኧረ ፈጠራችሁ አንስተው። አሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ነሽ? ሰላም ነው ነሽ? አለሁልሽ ማሬ። እንዴት ነሽ? ስራ እንዴት ነው? አለሁልሽ አልሐምዱሊላህ አለሁልሽ። ሁሉ ሰላም ነው አለሁ አልሐምዱሊላህ። እሺ እንትን የሆነ ነገር እኮ ልጠይቅሽ አልኩና ሰው ሲጠያየቅ ሰምቼ እና እኛ ምን ጠያየቅ ብዬ አሰብኩኝና ልጠይቅሽ ነበረ። ምንድን ነው ጠይቂኝ። እኔ አይቼ ነው ሲጠይቁ ምናምን አየሁኝና እስኪ ቆይ እኔም ልጠይቃቸው ምናምን አልኩና ያው ሀሳባቸው ልስማ ብዬ ነው ማለት ነው። እሺ አንደኛው ጥያቄ ወደ መጀመሪያ ጥያቄ ሲሄድ
ለባልሽ አራት እንዲያገባ ተፈቅጅለታለሽ ወይስ አፈቅጅለትም? አንቺ ደግሞ የሆነች ጓደኛ ያለች ይፈት ያምትባልና እሺ ሁሌ ስለዚህ ነገር ነው የምታወራኝ። አንቺ መጣሽብኝ። አይ እኔ እንኳን አሁን አንዴ ብቻ ነው የማወራሽ፣ ሌላ ጊዜ አልጠይቅሽም። አሁን ዛሬ ብቻ ነው። ግን ሀሳብሽን እፈቅዳለሁ ወይ አልፈቅድም፣ ሌላውንም ስጠይቅሽ አይ ኖ ወይስ እንደዛ ነው። ኦኬ አይ እኔ እፈቅድለታለሁ። ማሻአላ አልፈቅድለትም ብዬ ነበረ፣ ግን አላህ የፈቀደለትን ነገር እሱ አቅም ካለው እፈቅድለታለሁ። ማሻአላ ማሻአላ። እሺ ባልሽ ወደ ሁለተኛ ጥያቄ ሴት ባልሽ ምንም ሳይነግርሽ ሌላ ሁለት ሚስቶች እንዳሉት ቢነግርሽ ምን ይሰማሻል? ሁለተኛ እንደገባ እኔ ሳይነግረኝ ቢያገባ ይሻለኛል እንደውም ከሚነግረኝ። ሳይነግርሽ ቢያገባ ይሻላል። ምክንያቱም አሁን ቢነግርሽ ወይም ቢልቴ ትችያለሽ ወይ ምናምን ጥሩ አይደለም። ውስጥሽ ደስተኛ የሆነም ገባሽ ከሆነ በኋላ ግን ምንም ማድረግ ስለማልችል ምንም አልችልም። አይዋ ማሻአላ ማሻአላ፣ ጥሩ ነው ማሻአላ። አንድ ዘመድ ያገኘው ማለት ነው። ነፍስ ያለ ሁላችሁም ነፍስ አላችሁ። ግን አንቺ ሪከርድ እያደረግሽኝ እንዳይሆን እንጂ እሺ፣ እደውልልሻለሁ መልሼ። እሺ የእኔ ቆንጆ ሪከርድ አድርግሽኝ አለ። ይችኛይቱ ማሻአላ፣ ይችኛይቱ ማለት ነው ያክስቴ ልጅ ናት። ማሻአላ ለአራት እፈቅድለታለሁ። ሁለተኛ እንደገና አይ ባይነግረኝ ደስ ይለኛል ምናምን ብላለች። ሰምታችኋታል። ወደ ቀጣይ እንሄዳለን። ቀጣይ እንደውል። አሁን ደግሞ ጓደኛዬ ጋር እንደውላለን። ቆይ ቀጣይ ደግሞ ጓደኛዬ ጋር እንደውላለን። ታነሳችሁ ደው ባነሳችሁ ربنا لا تزغ قلوبنا بعد إذ هديتنا እንትን ኮፒራይት እንዲያስይዘኝ ብዬ ነው። አታነሳም ጋይስ፣ እየጠራ ነው ግን ቁርአን ስለሆነ ኮፒራይት እንዲያስይዘኝ ብዬ ነው። አታነሳም። እንደ ፈጣሪ ወረደኝ። በዋትስአፕም ቢሆን እጽፍላታለሁ እንጂ ታነሳ ነው ማረጋት። አራሽም አዲስ ነገር አለ እንዳለው አታነሳ። ወይ አታነሳ። ምን ይሻላል? ወይ አታነሳም ጋይስ። ቆይ ቴክስት ልጻፍላት ፈልጌሽ ነው ምናምን ልበላት። ዋትስአፕ ላይ ጻፍላት። ያው በዋትስአፕ ፈልጌሽ ነው ብያታለሁኝ። እሷ እስከምታየው እስከምትደውል ሌላ ሰው ጋር እንደውል ደግሞ ራሴ አሞኛል ዛሬ። ግን ምንድን ነው? እሺ እዚህ ጋር ደግሞ እንደውል ሌላ የዚህ ደግሞ ስልኳ እንትን አይልም። የዚህ ደግሞ ስልኳ ጭራሽ ኦንላይን የለችም። ማታ ማታ ነው ማለት ነው ኦንላይን የሚዘፈዘፉት። ጠራ ጋይ ሰው ስልክ አያነሳም እንዴ? ስልካቸውን አያዩትም እንዴ ሰዎቹ? ሞቀኝ አራሽ በፈጠረሽ።
እሺ ቆይ ልዝጋውና መጀመሪያ ደውልኩ ብሎ ደውል ትደውላለች። አሁን ቆይ ስል ደውላል መልሻ ከራይ ወይ በቪዲዮ ደውልኩ ደግሞ ሰው ከያሳ እንዴ ያ ካል አለሽ ተበይጣይ ሀቢብ ሀረስ ነገር በልሽ ተበይጣይ አሎ ነገር خلاص ሄሎ ሄሎ ሰላም ረሂሽ ቢ ኧረ አናግሪኝ እንዴ ረገኝ እንዴ ታዲያ ሩሂ ምናምን ገለማ አንዳንዴ እንኳን አታያቸውም እንዴ ጉርፈላ እንዴት ነሽ? ደህና ነሽ? አልሐምዱሊላህ ሰላም ነው። የሆነ ጥያቄ ልጠይቅሽ ነበር። የሆኑ ሰዎች ሲጠያየቁ ሰማሁ። የሆኑ ሰዎች ሲጠያየቁ ሰማሁኝና አሁን እንደውም እስኪ አንቺ ልጠይቅሽ ብዬ ነው። ምናሽ ኧረ አንዷ ተጠይቃ ብታይ እና አንዷ ተጠይቃ የሆነ ጥያቄ ሰው ሲጠይቃት ሰምቼ በጣም ገረመኝና እስኪ ደግሞ አንቺ ጠይቅሽ ብዬ ነው። ይኸው አንደኛው ጥያቄ ሶስት ሊሆን ይችላል። አዎ እሺ፣ ሶስት ናቸው ጥያቄዎች ማለት ነው። ግን መልስሽ አታብዛዥ፣ ዝም ብለሽ ወይ የስ ወይ ኖ ስልሽ አሁን ለምሳሌ ልጠይቅሽ ባልሽን 4 እንዲያገባለት ትፈቅድለታለሽ? አፈቅጅለትም? ተፈቀድሽ እፈቅድለታለሁ፣ ታልፈቀድሽ አልፈቅድለትም ነው የሚባለው። አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ ረብል ዓለሚን አቅሙ ከቻለ እፈቅድለታለሁ። አይዋ እሺ። ባልሽ ምንም ሳይነግረሽ ሌላ ውጭ 2 ሚስቶችን እንዲያስቀመጠ ድንገት ብትሰሚ ምን ይሰማሻል? አይዋ ግን ለምን አገባህ ምናምን ታይዋለሽ ማለት ለምን አገባህ ለምንና ፍታይ ምናምን ያኔ አልቀመጥም ምናምን ታያለሽ። ለምን ሳልነግረኝ አላለሁ። አይዋ ያኔ የማይነግርብሽ ምክንያት ይኖረዋል ስልሽ አሁን ለምሳሌ የማትፈቅጂ አይነት ምናምን አሁን ለምሳሌ ብዙ ወንዶች የሚደብቁት ምናምን ሚስታቸው የማትፈቅዲ አይነት ነገር ከሆነች አይናገሩም። ግን የምትፈቅዲ አይነት ከሆነች ግን ይናገራሉ። ለኔ ታዲያለሁ ግን ለምሳሌ ነግሪ ማለት ጋር መቆጣት አልቆጣም ግን ይነግር ይችላል። ሁሌ ሰው ነኝ እና ይነግራሉ እንዴት በቃ በሚል ማለት ነው። እንዴት ሳይነግረኝ ተዛሬ ይሄ ያህል ጊዜ ሁሉ አለሁ ነው አልፈጠኝ። አዎ አይ ሁላችንም እንላለን። እሺ አመሰግናለሁኝ። በኋላ ደውልሻለሁ። እሺ ሁለቶቹ ማሻአላ ናቸው። በነገራችን ላይ እስካሁን ያጋጠሙኝ አሁን አንዷ ጋር የለሽም። አሁን አንዷ ጋር ልደውል ዋናይቱ ጋር አሎ አራቢ ሰላም አለይኩም። ወይኔ ስደውል እኮ አታነሽም። አይዋ አረ የሆነ ጥያቄ ልጠይቅሽ ብዬ ነበር ማሬ። ሰዎች ሲጠያየቁ ሰምቼ ደስ አለኝና ልጠይቅሽ ብዬ ነው። እሺ ድምፅሽ አይሰማም ግን እሺ እዩ ጥያቄው ቀላል ነው ማለት ነው። ቆይ ሀዩንም ጠይቃታለን ግን አንቺ መጀመሪያ ጠይቅሽና ማለት ነው። ግን ጥያቄው ልጅ ስጠይቅሽ ወይ አይደለም ወይ ነው የምትይው። ኸላስ የመጀመሪያ ጥያቄ
ባልሽ ለባልሽ አራት ሴቶች ተፈቅዶለታል። አራት እንዲያገባ ተፈቅጅለታለሽ ወይስ አትፈቅጂም? ታልፈቀድኩ አልፈቀድኩም ተፈቀድኩ እፈቅዳለሁ ነው። አልፈቅድም። እሺ እሺ አትፈቅጂም። ጠይብ እሺ ወደ ሁለተኛ ጥያቄ ባልሽ ሁለት ተሚያገባና ተሚሞት የቱን ትመርጫለሽ? ባልሽ ተሚሞትና ሁለት ተሚያገባ የቱን ትመርጫለሽ? ኧረ ያግባ። ለምንድን ነው የሚሞተው? ያግባ። ለምን ይሞታለሽ? ማሻአላ ጥሩ ነው እኮ ግን ትኖሪያለሽ ሳ ማለቴ ያኔ ለሁለትም ለሶስትም ለአራትም ትኖሪያለሽ ማለት ነው። ተሚሞት እንደሱ ይሻላል። ከሚሞት ሞታለሁ ካለ ከሚሞት ለምን ይሞታል? አይ ጥሩ ነው። ሻይ ይሙት ብትይ ደግሞ ሌላ ጥያቄ ጠይቅሽ ነበር። አመሰግናለሁ ለነበረን ቆይታ። አሁን ደግሞ ሌላ ጋር ወይት እንደው ደግሞ አሁን ጋይስ ግን ደቂቃ ወዲያው አሁን ሶስቶቹም በነገራችን ላይ ሶስቶቹም ትክክል ናቸው። አንዷም እኮ በመጨረሻ ተስማማ አልፈቅድም ብላ ነበር፣ ግን ተሚሞትና ተሚያገባ ስላት አያግባ አለች። ምንድነው ተሚሞትና ተሚያገባ በቃ አይ ስለዚህ ጥሩ ነው ማለት ነው። እሺ አሁን ጋይስ ለዛሬ እኔ ደግሞ በቀጣይ ደግሞ ማለት ነው በቀጣይ ደግሞ ወንድሞቼ ጋር ደውላለሁ። እስኪ ወንድሞቼ እንዴት ነው አሁን ለምሳሌ በጣም ብዙ ሴቶች የሚበድሉ ሴቶች አሉና እህታቸው ስትበድል እህታችሁን አሁን ወንድማችሁ እህታችሁን ባላቸው ሲበድላቸው ደስ ይላቸዋል አይላችሁም? ደስ ካላላቸው እናንተ ስለምንድን ነው ሚስታችሁን የምትበድሉት በሚለው ደግሞ ሌላ ሰው ጋር ደውላለሁኝ። ለዛሬ ግን ይበቃናል ማለት ነው። ሶስቱም ጥሩ ነው። መጨረሻ ላይ ያወራኋት ያው አልፈቅድም ማለች ግን ሌላ ሀሳብ ሳመጣባት ያው በመጨረሻ ተስማምታለች። ይሙት ብትለይ ሌላ ጥያቄ ጠይቃት ነበር። ይሙት ብትለይ ምን ነበርም ጠይቃት አባትሽ እናትሽ ላይ ሁለት ሚስቶችን እናትሽ ጋር ሶስት የሚያስተዳድርና አባትሽ ተሚሞት ልላት ነበረ። ስለዚህ አሁን ስለመለሰችው ኦሬዲ ለምን ጠይቃታለሁ ብዬ ዘግተና ማለት ነው። ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ ሁላችሁም። በቀጣይ ደግሞ ሌላ ነገር ይዤላችሁ እመጣለሁ። እሺ ባይ